ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ሰዎች ማለት ነው በየቤታቸው ቁርአንን ከፍቶ ከማዳመጥ ይልቅ ቁርአንም ማለት ነው በአናሺድ አልለወጡትም የሚባል ነገር አለ። ቁርአን ሲከፈት ቁርአኑን ላለመስማት ሲባል እባካችሁ እያወራን ነው። ቁርአን ደግሞ ከወሬ ጋር ሄደም ቁርአን ዝጉ ይባልና ለመደመጥ የተፈለገው ነሺዳ ስለሆነ ነሺዳ በምትኩ ይከፈታል። ዛሬ ወላሂ ሀገራችን ላይ ቁርአን ከሚደመጠው በላይ ነሺድ እየተደመጠ ነው አይደል? ዑስማን ኢብኑ አፋን ረዲየላሁ ዐንሁ ስለ ቁርአን ሲናገሩ ምን ይላሉ? ለው ጠሁረት ቁሉቡና ለማ ሸቢዕና ሚን ከላሚላህ። ቀልባችን አላህ በሚፈልገው መልኩ የጠራችና አላህ በሚፈልገው መልኩ የተቀረጸች ብትሆን የአላህን ቁርአን ከማንበብና በአላህ ቁርአን ከመስራት አንጠግብም ነበር አሉ ዑስማን ኢብኑ አፋን። ይህንም የሚሉት የነቢዩ ሰለላሁ ዐለይሂ ወሰለም አራተኛው ከሊፋ መላእክት የሚያፍሯቸው ዑስማን ኢብኑ አፋን ነው። እኔና እናንተ ምን እንበል? እነሱ እኮ ይሄንን ሲሉ አይናቸው ከቁርአን ያኒ ማለት ነው ቀና ብሎ አያውቅም። እኛ ዛሬ ላኪን ማለት ነው በሳምንት አይደለም በአመት ቁርአንን ከፍተን ቁጭ ብለን የምንቀራ ሰዎች ቁጥራችን በጣም ትንሽ ነው፣ አላህ ረህመት ያደረገለት ሰው ሲቀር። ስለዚህ ለምንድነው በላይ በዛው? አላህ ለምንድነው መከራችንን ያበዛው? ጥፋታችን ምንድነው ብለን አላህን ከመወጀልና አላህን ከመክሰስ በፊት ሁላችንም ሼኩም ቢሆን ዳዒውም ቢሆን ሌላውም ቢሆን ወደ ራሱ ተመልሶ እኔ ከአላህ በእኔና በአላህ መካከል ያለው ጥፋት ምንድነው? በእኔና በአላህ ባሮች መካከል ያለው ጥፋት ምንድነው ብሎ መርምሮ ራሱን ማለት ነው ፈትሾ ወደ አላህ እስካልተመለሰ በሱና በአላህ ባሮች መካከል የተበላሸውን ነገር እስካላስተካከለ ድረስ ሁሌም የአላህ ቅጣት ይቀጥላል። ሌላ እኽዋኒ ዛሬ ዘመድ ለዘመድ የተቆራረጠበት ዓለም ላይ ነው አይደለ እንዴ የምንኖረው? ዛሬ ዘመድ ማለት ነው ባዕድ ይቀለዋል ከራሱ ስጋ ይበለጥ። ለእከሌ የሚያደርግለትን ማለት ነው ኸይር ለዘመዱ ከማድረግ የበለጠ ማለት ነው ለእከሌ ቢያደርግ ይመልጣል። ዘመድ ተቆራርጧል፣ ጀርባ ለጀርባ ተሰታቷል። አላህ ማለት ነው የረሂምን ጉዳይ ምን ያክል እንዳከበረው ሁላችንም እናውቃለን፣ እኔንም ጨምሮ። እዚህ ስናገር ማለት ነው በትክክል ረሂምን ቀጥዬ እንዳይመስላችሁ ሁላችንም በዛው ስላለን ነው። ዛሬ ሀገራችንንም ጨምሮ ረሂም ለረሂም የተቆራረጠበት ጀርባ የተሰጣጠበት አላህ አጥብቁና ያዙ ተቀጣጠሉ ያለውን የበጠሰበት ማለት ነው ጊዜ ላይ ነው እየኖርን ያለው አይደለ እንዴ? ሌላው ወደ ሀገራችን እንመለስ። ቮልካኖ፣ የመሬት መንቀጥቀጥ ሁሉ ነገር እንላለን አይደል? ዛሬ ዓሊሞች እውነት አላህ አክብሯቸው ባለው ያክል አክብሮታቸውን እያገኙ ነው? ዓሊም ይከበራል። አላህ ማለት ነው የሰጣቸው ቦታ ታውቆ ይህ የዓሊሞች ቦታ ነው ተብሎ ይከበራሉ። አንድ ማለት ነው በላ ሀብት በሚመጣበት ሰዓት የሚሰጠው ቦታና አንድ ዓሊም የሚሰጠው ቦታ እውነት እኩል ነው? ሌላ እኽዋኒ መሪዎች አላህ ባዘዛቸው መልኩ እችን ምድር እስካልመሩ ድረስ ለሚመሩት ማለት ነው ህዝብ እስካላዘኑ ድረስ ሰዎች ደም ሲፋሰሱ እያዩ
ማቆም እየቻሉ እስካላቆሙ ድረስ ተመሪዎችም መሪዎች አላህ ባዘዛቸው መልኩ መርተው እንዳውን እስካልታዘዙና ለመሪያቸው ማለት ነው ታዛዥ ነን እስካላሉ ድረስ የአላህ ቅጣት መቼም ይቀጥላል። ሌላ እኽዋኒ ዛሬ ሀገራችን ላይ ገዳይ ሁሌ ይገላል፣ ተገዳይም ማለት ነው ይሞታል። የሚገለው ኤከሌ ስለላከው ብቻ ለምን እንደሚገላ አያውቅም፣ ይገላል። ተገዳዩ ደግሞ ከዛ በላይ ለምን እገደላለሁ የሚለውን ሳያውቅ በግፍ ይገደላል። ይሄን አይደለ እያስተናገድን ያለ ነው? ይሄን መሰሎች ብዙ አሉ። እንቁጠር እናንሳቸው ከተባለ ዛሬ ማለት ነው እውነት ከተናገርን ሪባን ሳናፍርበት ደረታችንን ነፍተን ዛሬ ሪባን እየበላን በሪባ እየሰራን አይደል? አላህ ረሕመት ያደረገለት ሲቀር ስለ ሪባ አላህ በቁርአኑ ሲናገር ፈዕዘኑ ቢሐርብ ሚነላህ ዚና ያኒ ማለት ነው ሪባን እምትበሉና በሪባ ያኒ ማለት ነው የምትገበያዩ ከሆነ ሕይወታችሁ በሪባ ጋር የተያያዘ እንደሆን ውጊያችሁ ከሌላ ጋር አይደለም ከኔ ጋር ነው ብሎ ያስጠነቀቀውን እንደ ተራና እንደ ትንሽ ነገር አይተን ቦታ ሳንስቶ እየሰራንበት አይደለም። ዛሬ በገንዘቦቻቸው ውስጥ አላህ ማለት ነው የዳሃ ሐቅ ያደረገውን ዘካ በትክክል ይህ የአላህ በኔ ገንዘብ ውስጥ ያስቀመጠው የምስኪኖች ሐቅ ነው ብሎ የሚያወጣ ቁጥሩ አላነሰም። ዘካ በትክክል እየወጣ ነው አይደለም? እነዚህና እነዚህን እንቁጠር ካልን ብዙ ናቸው። እንደውም አላህ በእኛ ስራ በእያንዳንዱ እኛ በምንሰራው ስራ ቢይዘን ኖሮ ወላሂ ማንም እዚች ምድር ላይ ተራምዶ ባልሄደ። ሊዛ የቁል ረቢ ጀለ ወዐላ ወለው ዩአኺዙ ናሳ ቢማ ከሰቡ ለማ ተረከ ዐላ ظهሪሃ ሚን ዳባ። አላህ ማለነ የሰው ልጆች በሚሰሩት ነገር ሁላ ቢይዛቸው ኖሮ ማንኛውም ህይወት ያለው ነገር በዚች ምድር ላይ ቆሞ ባልሄደ ይላል። ላኪን አላህ በሌላው ማለት ነው ሱራ ውስጥ ምን ይላል? ወያዕፉ ዐን ከሲር። ብዙ እያበላሻችሁ ብዙ እያጠፋችሁ ብዙ ማለት ነው የኔን ድንበርን እየጣሳችሁ ነገር ግን አብዛኛውን ይቅር ብያችኋለሁ ይለናል ረቡና ያኒ ስብሓነ ወተዓላ ረሕመቱ ሰፊ ስለሆነ። ስለዚህ እኽዋኒ መሬት መንቀጥቀጥ ቮልካኖ ሌላውን በላ አያጅበን። አላህ እንደሚለው ማለት ነው የራሳችን የእጃችን ስራ ነው። ሊዛ የቁል ረቢ ጀለ ወዐላ ظهر الفساد في البر والبحر بما كسبت أيدي الناس። በየብሱም በምድሩም ማለት ነው ብክለት ማለት ነው ተስፋፍቷል ይላል አላህ። ለምን? እነሱ የሰው ልጆች በሰሩት ማለት ነው ስራ በእጃቸው በሰሩት ነው። ስለዚህ ሌላን ከመገሰስ ሌላን ጣት ላይ ማለት ነው ወደ ሌላ ከመቀሰር በፊት አሁንም ደግሜ ልበላችሁ በእኛና በአላህ መካከል እያንዳንዳችን በእኛና በአላህ ማለት ነው ፍጥረቶች መካከል እያንዳንዳችን የተበላሸ ነገር አለ። እኔ እዚህ ቁጭ ብዬ ስናገር ማሻአላህ ልትሉ ትችላላችሁ። አላህ ብቻ ነው ሁላችንም ያውቅ አይደለም? ኢማሙ አሕመድ ረሕመቱላሂ ዐለይህ እንደሚሉት ነሕኑ ቀውሙ መሳኪን ወለውላ ሲትሩላህ። እኛ እኮ በጣም ምስኪን ሰዎች ነን የአላህ ስብሓነሁ ወተዓላ ረሕመትና የአላህ ማለት ነው መሸፈን በእኛ ላይ ባኖር ይላሉ። ይህንን የሚሉት ኢማሙ አሕመድ ናቸው። እኔና እናንተ ምን እንበል? ስለዚህ ይሄ እንደዚህ የሚለው ጣት እነ እከሌ የሚለው ጣት ወላሂ ሁላችንም ወደ ራሳችን እንመልስ። በእኔና
በእኛና በአላህ መካከል ሁላችንም ይሆን ያጠፋነው ነገር አለ። በእኛና በአላህ በባሮች መካከል ሁላችንም ያጠፋነው ነገር አለ። እኔ በእኔና በአላህ መካከል ያለውን ሳስተካክል ሁላችንም በእኛና በአላህ መካከል የጠፋውን ነገር ማስተካከል ስንችል ሁላችንም በእኛና በአላህ ባሮች መካከል ያለውን ነገር የጠፋውን ነገር ማስተካከል ስንችል ወላሂ ወደድንም ጠላንም ምድር በበረከት ትሞላለች። እኔ ያልኩት አይደለም ቁርአን ነው። ወለው አመነ አህሉል ቁራ ወተቀው ለፈተህና ዐለይሂም በረካት ሰማኢ ወልአርድ። እኛን በትክክል በእኛ አምነው እኛ እንዳልናቸው በትክክል ማለት ነው የኔ ባሮች እኔም ቢፈሩ ለፈተህና ዐለይሂም በረካት ሰማኢ ወልአርድ የሰባቱን ማለት ነው በረከ የሰባቱን ሰማይ በረከትና የሰባቱን የምድር በረከትን እንከፍትላቸው ነበር ይላል። ግን ያንን ያላደረግነው በኔና በነሱ በኔና በባሮች መካከል ያጠፉት ነገር አለ እያለን ነው ሱብሃንአላህ። ኢኽዋን እንደውም እኮ አላህ አዝኖልናል። እዛ ዛሬ ካሊፎርኒያ ላይ ያለው በላ ለኛ ማል አለመድረሱና አለመምጣቱ ምን ጋራንቲ አለን እንዴ? የለም። ቅድም ያልኳቸው ነገራት ውስጥ ሁላችንም በከፊል ውስጥ ባንኖርም በከፊል ውስጥ ልንኖር ስለምንችል ሁላችንም ራሳችንን እንፈትሽ። የአላህ ስብሓነሁ ወተዓላ ቅጣት ሩቅ አይደለም እና ኢንሻአላህ ተዓላ አላህ ስብሓነሁ ወተዓላ በእኛና በአላህ መካከል ያጠፋነውን ከሚያስተካክሉት አላህ ያድርገን። በእኛና በአላህ ስብሓነሁ ወተዓላ ባሮች መካከል ያጠፋነውን ነገር የምናስተካክል አላህ ያድርገን። በቅድም በጠቀስነው ውስጥ በከፊል ውስጥ ኖረን በከፊል ውስጥ ያሌለን እንደሆነም ባለንበት ነገር አላህ ይቅር ይበለን። አላህ ማለት ነው ባሌለን ውስጡን አላህ አይጨምረን። አላህ ስብሓነሁ ወተዓላ ለሀገራችን ሰላም ይስጣት። ሌላው ሀገር ጠግቦ ተመችቶት እንደሚኖረው ሁላ አገራችንን የዛ እድልና እጣን አላህ ስብሓነሁ ወተዓላ ይስጣት።